የበረዶ ሌፓርድ የበረዶ ሌፓርዶች የሚገኙት ተራራማ የኤዥያ ክፍል ውስጥ ነው። የሚመገቡት የተራራ በጎች፣ አጋዘኞችን፣ አጥቢ እንስሳቶችን እና ወፎችን ነው። የበረዶ ሌፓርዶች ከሌሎች የነብር ዝርያዎች በሙሉ ለየት የሚያደርጋቸው አያገሱም፣ አስፈሪ ወፍራም ጩኸት አያወጡም። በአሁኑ ሰዓት ቁጥራቸው 8478 ብቻ በመሆኑ ቁጥራቸው ከ10,000 በታች የሆኑ እንስሳቶች ውስጥ ተመድበው ጥበቃ እየተደረገላቸው ይገኛል። የሴቷ የእርግዝና ጊዜ ከ90 እስከ 105 ቀን ይቆያል። የበረዶ ሌፓርዶች 40 ዲግሪ የሚደርስ ቅዝቃዜ ውስጥ መኖር ይችላሉ። ደረታቸው ከሌሎች የነብር ዝርያዎች በተለየ መልኩ ይሰፋል፣ ምክንያቱ ደግሞ ተራራ ላይ ብዙም ኦክስጅን ስለማይገኝ ሳንባቸው በደንብ አየር ወስዶ ለመጠቀም ይረዳቸዋል። በተጨማሪም የደረታቸው ስፋት የተለየ ግርማ ሞገስን ይሰጣቸዋል። ጭራቸው ረጅም እና ወፍራም በመሆኑ የሰውነታቸውን ሚዛን ጠብቀው ከተራራ ላይ ቁልቁል መሮጥ ያስችላቸዋል።